ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የአውደ ክስተት ሚዲያ ቤተሰቦች፣ እኔ ክስተት ነኝ። እንሆ ክስተታችን ተጀምሯል። አውደ ክስተት ሚዲያን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ። ዛሬም በመካከለኛው ምስራቅ የተከሰተውን እጅግ ትኩስና ዓለም አቀፍ መነጋገሪያ የሆነውን መረጃ ይዤላችሁ ቀርቤያለሁ። ዛሬ ሌሊት በሩሲያና በዩክሬን መካከል የተከሰተውን እጅግ አሳሳቢና ወቅታዊ የጦር መረጃ ይዤላችሁ ቀርቤያለሁ። ቪዲዮን ከወደዳችሁ ላይክ እንዲሁም ሼር በማድረግ ጀምሩት። አብራችሁን ቆዩ። አርዕስተ ዜና። ሩሲያ ኪየቭ ላይ አስከፊና መጠነ ሰፊ የሚሳኤልና የድሮን ጥቃት ሰነዘረች። የሩሲያ ጦር ኃይሎች በዩክሬን ዋና ከተማ ኪየቭ ላይ ሌሊቱን ሙሉ ከፍተኛ የድሮንና የሚሳኤል ጥቃት መፈጸማቸውና በዚህም ቢያንስ 9 ሰዎች መሞታቸውን ባለስልጣናት አስታውቀዋል። የዩክሬን ፕሬዝዳንት ቭላድሚር ዜሌንስኪ ሩሲያ ከባድ ጥቃት ለመሰንዘር እየተዘጋጀች መሆኑን ካስጠነቀቁ ከሰዓታት በኋላ ጥቃቱ መላውን ከተማ ያናወጠ ሲሆን በርካታ የመኖሪያ አካባቢዎችም እንዲለቁም ተደርገዋል። የኪየቭ ወታደራዊ አስተዳደር ኃላፊ የሆኑት ቲሙር ቲካችን ከሐሙስ ማለዳ ላይ በሰጡት መግለጫ ከተጎዱት በርካታ ሰዎች መካከል ህፃናት እንደሚገኙበት ገልጸው ጠላት ሆን ብሎ የመኖሪያ አካባቢዎችን ኢላማ በማድረግ በንጹሃን ዜጎች ላይ ጥቃት እየፈጸሙ ነው ብለዋል። በሌላ በኩል የሩሲያ መከላከያ ሚኒስቴር ጥቃቱን የፈጸመው የዩክሬን ሰሞኑን ስለሰነዘረችው ጥቃት ምላሽ ለመስጠትና የኃይል ማመንጫ ተቋማትን ለማውደም መሆኑን ተናግረዋል። ሐሙስ ጧት የዕለት ብርሃን በጥቃቱ ምክንያት የተፈጠሩ ጥልቅ ጉድጓዶች፣ የተቃጠሉ መኪኖች፣ የወደሙ ህንጻዎችና መሰረተ ልማቶችን በግልጽ ታይተዋል። በከተማዋ በርካታ የእሳት አደጋዎች የተነሱ ሲሆን በአንድ የአምቡላንስ ጣቢያ ላይ በደረሰው ጉዳት ቢያንስ አንድ ሰው በአስጊ ሁኔታ ላይ ይገኛል። እንዲሁም በማዕከላዊ በሌቨርድ ላይ በሚገኘው አንድ ሆቴል ላይ የተነሳውን እሳት ለማጥፋት የእሳት አደጋ ሰራተኞች ርብርብ በማድረግ ላይ ይገኛሉ። በዩክሬን የዩናይትድ ስቴትስ አምባሳደር ኦልሃ ስቴንፌሽኒያ በኤክስ ገጻቸው ላይ ባሰፈሩት መልእክት የከተማዋ ነዋሪዎች ሌሊቱን በሙሉ በመጠለያዎች ውስጥ ለማሳለፍ ተገደዋል ብለዋል። መኖሪያ ህንጻዎች እና ሲቪል መሰረተ ልማቶች ላይ ከፍተኛ ውድመትና እሳት ደርሷል ብለዋል። ይህ ጥቃት ሩሲያ ላለፉት 2 ሳምንት ካደረጋቸው እረፍት በኋላ የሰነዘረችው የመጀመሪያው መጠነ ሰፊ ጥቃት ነው። ሩሲያ በዩክሬን መከላከያና የኃይል መሰረተ ልማቶች ላይ ጥቃት ማድረሷን ተከትሎ የሩሲያ ፕሬዝዳንት ቭላድሚር ፑቲን ሀገራቸው የነዳጅ እጥረት እያጋጠማት መሆኑን በቅንነት አምነዋል። ፕሬዝዳንት ዜሌንስኪ ሞስኮ በዩክሬን ላይ ጥቃት ለመሰንዘር እያቀደች መሆኑን የሚያሳይ አዲስ የስለላ መረጃ ከደረሳቸው በኋላ ረቡዕ ዕለት በደብሊን ያደረጉትን ጉብኝት አቋርጠውም ተመልሰዋል። ዜሌንስኪ ህዝባችን ራሱን፣ ልጆቹንና ቤተሰቦቹን ለመጠበቅ ጥንቃቄ እንዲያደርግ አሳስባለሁ ብለዋል። ፖላንድም የአየር ክልሏን ለመጠበቅ የጦር ጄቶችን ያሰማራች ሲሆን እርምጃው ቅድመ ጥንቃቄ መሆኑን ገልጻለች። ፖላንድ የናቶ አባል በመሆኗ በአንቀጽ 5 መሰረት በአንድ አባል ላይ የሚሰነዘር ጥቃት በሁሉም ላይ እንደተሰነዘረ ይቆጠራል በሚል መሪ ቃል በአሁኑ ወቅት ጦርነት ላለፉት ወራት የቀዘቀዘ ቢሆንም የሩሲያ ጦር በምስራቅ ዩክሬን እንደምትገኝ ኦስቲያኒቲካን ከተማ ግፋቱን ቀጥሏል። ሩሲያ በየካቲት 2022 ከጀመረችው ሙሉ ወረራ ወዲህ በአሁኑ ወቅት በዩክሬን 1/5ኛ ግዛት ተቆጣጥራም ትገኛለች። እንዲሁም ተያያዥ ዜናዎች የሩሲያ ጥቃት 11 ሰዎች ገደለ። በኪየቭ የሚገኘውን ታሪካዊ ካቴድራል በእሳት አጋየ። ፑቲን በዩክሬን ጥቃቶች ምክንያት የነዳጅ እጥረት መከሰቱን አምነዋል። ውድ አውደ ክስተት ሚዲያ ተከታታዮች የዛሬውን ወቅታዊ መረጃ በዚህ አብቅቻለሁ። እኔ ክስተት ነበርኩኝ። ቻናላችንን ሰብስክራይብ በማድረግ እንዲሁም ቪዲዮዎቹን ላይክ እና ሼር በማድረግ ለሌሎች እንዲዳረስ ያቅባችሁ እንድትተባበሩኝ እጠይቃለሁ። ሰላም ቆዩ።